ተቀዳ ጀመረ ውቢት ጀመረ ለምንትን እንቆርጠዋለን ቲክቶክ የለውም ይሄ በቲክቶክ ላይ ቆርጠን እንትን እንደዛ ነው ማረጋው ነው መቤቴ ባንቆርጦስ እንዲህ ብንለቅ ይሄ ከጀመርን ጀምሮ እንደዚህ ተጨቃጨቀ አይ ማርያም በሷ አሳይሻለሁ ሌላ ጊዜም ልትፖስቻለሽ እሺ ኢዲት እስከምንማማር እሺ ቡና ልትከ እሱ ቆይስ እስካዳልሽ ነው እንትን አጠቃሽ አንድ ሰላም የዩቲዩብ ተከታታዮች ዛሬ ሄቴ መጣ ይወላችሁ ጠይቃ እሺ ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ እንደምን ናችሁ ተጠፋፋን ዛሬ ደግሞ ጓደኛዬ እንዲሁም ቲክታክ ላይ የምታቋት ውቢት እንግዳዬ ናት አብረን ቡና እየጠጣን ለየላስ ልንጀምር እንጠጣም እናማለን እንጠጣለን ሙሽዬ በጣም ደስ ብሎኛል በመጀመሪያ ደረጃ በጣም ነው የምወድሽ ማለት ነው የእውነት ማስመሰል ሳይሆን ከልቤ ነው የምወድሽ እና ያው ነገ ስለሆነ የምበረው ዛሬ ልሽ ብዬ ነው የመጣሁት ይሄው ቡናዋን አፍልታናት ዳቦዋን ጋግራ ታዲያ እንደሷ እህት ይገኛል አሁን እናቴ ቡናው ልቅዳልሻ በልሽ ላስተናግድሽ ወይ መጀመሪያ ላስተናግድሽ አይ ግድ የለም እናቴ ግድ የለም የኔ ፍቅር ዳቦ እሷ ናት ያመጣችው ጋይስዬ ውቢትዬ ናት ያመጣችው ዳቦ አንደኛ ግድ እንደዛው ባሉ ምናምን እኮ ይኖራል ቆንጆ ዳቦ እኮ ሳይባሉም ይመጣል አንቺ ልሽ የጋገርሽው ቢባለው እኔ ነኝ ይመጣል አንቺ ደግሞ ብለሽ ባልበላይ ብለው ያሁን ዳቦ ብሎ ከመጣ ያሁን ባል አይሆንም ያሁን ባል እስቲ ዳቦ ሲጣፍጥ ጠጫ ማለት ነው ዳቦ ሲጣፍጥ ይሄ ሌላ ነገር አለ ይሆን እሱንማ የሆነ ሰው ነው የሚያውቀው መቼም ዳቦ ሲጣፍጥ እናንተ የፋሲካ ቤተሰቦች የኔ ውዶች እንዴት ናችሁ ደህና ናችሁ ይሄው ፋሲካ ጋር ዛሬ ውሽዬ ጋር እኔ እንኳን ፋሲካ አይደለም ውሹ ነው የምላት ውሹ ለምን እንደሆነ ታውቂያለሽ የምለው ልጄን ውሹ ነው የምለው ውሹ እንዲያምጣውሽ ከዛ በዛ ያስኩሽ በቃ ውሹ ነው የሚለው እና ይሄው ቡና እየጠጣን ነው በደንብ ነው የተቀበለችኝ ምግቡን በልተን አንስተን ነው መቼም አሁን ነው ይመጣልን እስቲ ቪዲዮ እንስራ የሚለው ሐሳብ ለዛ ነው ውዶቼ ደህና ናችሁ እንዴት ናችሁ አላችሁ ጋይስ በዚህ አጋጣሚ ውቢት ዩቲዩብ አላት ዩቲዩብ ቻናሏ ምንድነው ሹሃዳ የዩቲዩብ ቻናል ነው ያው ሰብስክራይብ አድርጉ ሹሃዳ ነው ስሙ ሹሃዳ ብዙ ጊዜ በዚህ ስለሚያቆኝ እኮ ነው የሆነ ቪዲዮ ላይ ምናምን ሹሃዳ ስለምን ሹሃዳ የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ከስርም እኔ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ የኔ ፋሚሊ ሰብስክራይብ አድርጓት ቤተሰብ ሁኑ በጣም የሚገራርም አይዲያ እና ቪዲዮ ይዛ እየመጣች ነው እና ተከታተሏት ሰብስክራይብ አይከፈልበት ሰብስክራይብ እናንተ ወደዛ ሹሃዳ እንደዚህ ነው የምትያቸው እኮ እነሱ ትክክል እና አርጓ አበረታቱን የማዳም ቅመም መበረታታት አለባት እርስ በርስ ተደጋግፈን ቀስ በቀስ ወደፊት ሁላችንም ማደግ መለወጥ እንትን ማለት አለብን የሆነ ስቴፕ እና ሰብስክራይብ እያደረጋችሁ ለማንኛውም ቡናሽ ቆንጆ ነው ወርቅ ቡና ይጣፍጣል ቆንጆ ቡና ፍቅር በዚህ አጋጣሚ እስቲ የማዳም ቅመም ወደፊት ለፊት ወደ ካሜራ መምጣት ፈልገው ግን በሆነ ነገር የሚፈሩት ምን ታያቸዋለች ባይዘው በዚህ ምድር ላይ ምንም የሚያስፈራ ነገር የለም ገባሽ ስትደፍሪ ነው አንድ የሆነ ደፋርና ምን የሚባል ነገር አለ ስትደፍሪ ነው አሁን እግዚአብሔር በሚያውቀው ፋሚሊዎቼን በጠይቂያቸው በጣም ፈሪ ነበርኩ እንዲህ እንኳን ሚዲያ ላይ ምናምን ግን የሆነ ገባሽ መድፈር መቻል አለብሽ ከሰው ጋርም ለመግባባት ችግርሽንም ለመናገር ችግርሽ እንኳን እንዲፈታ እኮ የሆነ ሚዲያ ላይ ቀርበሽ ማለት ነው ሳትፈሪ ስትመተናገሩ ስለዚህ እንዳፈሩ ምንም የሚያስፈራ ነገር የለም ወዶቼ እኔ እንኳን እንደዚህ በኖርማል ማውራት አልወድም እውነቴን ነው እንትን ካላልኩ እንደዚህ ማውራት አልወድም እና ካሜራውን ስታርት በሉና ቪዲዮን ጫኑት ዝም ብላችሁ ልቀቁት ዛሬም ልቀቁ ነገም ልቀቁ ተነጎዲያ ዝም ብላችሁ የውስጣችሁ የሚሰማችሁ ሪያሊቲ ልቀቁ ያ ዋይፋይ አለ ስማርት ስልክ እጃችሁ ላይ አለ ለምንድን ነው ቁጭ ብላችሁ የማንን ቤት የምታሞቁት ጌታን ነው የምላችሁ ማለት አታክብሩ ሌላ ቤት እንትን አትበሉ ማለት ሳይሆን አትሊስት ያላችሁን እንትን እጃችሁ ላይ ያለውን ነገር ተጠቀሙበት እሺ ማደግ አለብን እኛ ደግሞ እናበረታታለን ሁላችንም መበረታታት አለብን እርስ በርስማ እንግዲህ መደጋገር የእውነት መደጋገር እንደምንም አድርገን በሚመጣው 5 አመት 6 አመት የሆነ ደረጃ ምክንያቱም ሁሌ የሰው ቤት አይሰራም ፋሲካዬ ሁሌ የሰው ቤት አትሰሩም ይደክማል እኔ አሁን እንዴት እንደደከመኝ ጌታ ምስክሬ በጣም እኔም በቃ የሆነ ታይም ላይ
ክርስቶስን መስራት ሁላ ደረጃውን ገና ወደ ላይ ሳስበው ይደክመኛል። ያደክማል። የማዳን ስራ ያደክማል። በእኔ በምናምን አለው ተመስገን። ጤናም ሆነን ከሰራን አንድ ነገር ነው። ግን እያሳሳቀ ነው እድሜሽን የሚበላው፣ ጊዜሽን፣ መልክሽን፣ ጉልበትሽን ስንት ነገራችን። እኛማ ወጣትነታችን አናውቀውም። መች ኖረ ነው ያ ብዙ ነገር እንትን ያለሽ ግን ደግሞ ሀሳብ የሆነ በቃ ነገር የሚያውቀው በእርግጥ ፈጣሪ ነው። ዛሬን ግን ዛሬ የምንሰራው ወይ ዛሬ የምናደርጋቸው ነገሮች ናቸው ለነገ ዋስትና ሆነውን የሚቀመጡት ከእግዚአብሔር በታች። ስለዚህ ባላችሁ አጋጣሚ ድፍር ብላችሁ ስልክ አላችሁ፣ የኢንተርኔት አክሰስ አላችሁ። እግዚአብሔር የሆነ ነገር ሊያደርግልሽ ሲፈልግ ከላይ የሚያዘንብልሽ ነገር የለም። እድል አንቺ ስትሞክሪ ነው እግዚአብሔር የሚባርከው። እናንተ ሞክሩ። ቢያንስ በቲክቶክ ብቻ አይደለም፣ በዩቱብ ሞክሩ፣ በትምህርት ሞክሩ፣ በብዙ በእነዚህ የእጅ ሙያዎች፣ በጥፍር፣ በሜካፕ አንድ ስቴፕ ብቻ በምፈልጉት ነገር ማለት ነው። ውስጣችሁ ፍላጎት ባለው ነገር አንድ ስቴፕ ተጠጉ። ብር ወደ ኢትዮጵያ መላካችሁን ትታችሁ እዚህ ሴቭ አድርጋችሁ እንዴት ሆኜ ነው ከራሴ ላይ የምሰራው የሚለውን በደንብ ቁጭ ብላችሁ አስቡ። እኔ ብዙ ልጆች አውቃለሁ አሁን እንደዚሁ በቲክታክ የተነሳ ተግባብተው ከሰው ቤት ይወጡ እና የእጅ የጥፍር ሙያ ሁሉ ነገር ኖሯት ግን እንዴት አድርጌ ነው የድፍረቱን ያጡ ይዋተዋል። እየሰሩ ነው። እውነት ይሰራል፣ ይኖራል። ውጭ ላይ ስራ የለም፣ ኦፍ ኮርስ የለም። ግን እግዚአብሔር ለሁሉም ነገር መንገድ አለ። ክርስቶስ መድፈር ነው በቃ ደፋር መሆን። ማንም ሰው ይሄ የምታዩት ሚዲያ ላይ በሙሉ እጁን ተይዞ የተማረ ሰው የለም። እናቱ ሁሉም ከድፍረት ከጊዜያቶች በሂደት ደግሞ የምታመጩ ነገር አለ በሂደት እና አትፍሩ። እሺ ለላንቺ ለኔ አረ ላንቺ እኔ በቃኝ ወደጣ እኔ ቡና ነገር ያውድልኝ ውዶቼ። እንደው መቤቴን ጠላት እንኳን በቡና ነው እንትን የሚለኝ። በጣም ነው ቡና የምወደው። አያቴ ነች ያሳደገች አይደለ? እስከ 3ኛ ስልፍ ባዶ እኮ ነው። በስኳር መሰለሽ ብር የለም ስኳር አገዛም። ስኳር የምገዛው እንዲህ ገበያ ሲኖራት ነጋዴ ነበረች እና ገበያ የነበረ ሰዓት ነው ስኳር የምትገዛው። ባዶን እስከ 3ኛ ጥርቅም አድርጌ ነበር የምጠጣው። ለዛ ቡና በጣም ነው የምወደው ውዶቼ። እኔ ቡና እወዳለሁ። እኔ አሁን ባዶ ነው የምጠጣው፣ ስኳር አልወድም። ቡና በባዶ ነው የምጠጣው። ግን ቡና ስጠጣ አሁን አፈላው አይደለም ማታ አፈላለሁ። ስኳር ነው አሁን 5 አመት ሞልቶኛል። ስኳር ነው አለ ምከሪ ግድ የለም ጓደኛሽ አይደለም ነው ካሜራ ላይ ነው እድሜያችን እንዳለ ሴቶች እድሜያችን 21 አንቀይረው። እውነት 21 በላይ ሆኜ ራሴን ማሰብ አልፈልግም፣ ያመኛል። ወይ ጉድ! ግን ስኳር ለጤና መጥፎ ነው ይላል። ለጤና መጥፎ ነው። እኔ ደግሞ በቃ የሆነ ጣፍጥ ካላለ አይጠጣም። እኔ እርጉዞኜ ነው ቡና በስኳር የምጠጣው። ያኔ ያስጠላኝ። ጠላው ዳቦ ሲያምርብኝ አንቺ በማረስ አሁን እንትን ይላል እኮ በላውና ጥቅምሳለ ጣፋጭ እንትን ያለ። ለማንኛውም በዚህ መልኩ ተቀብላኛለች። ውሽዬ ቤቷን ነው ክፍት አድርጋ የኔ ቆንጆ ብላ። የእውነት ሚዲያ ላይ ነው ማቃት እንደማንኛችሁም እና ብዙ ነገር ግን አሁን ዩቲዩብ ራሱ እንድከፍት ያደረገችኝ እሷ ነች። የምር አንዳንዴ የሆነ ሰፖርት የሚያደርጋችሁ ሰው ትፈልጋላችሁ። አይዲያውን ቢኖራችሁ እንዲያርጊ የሚገፋፋችሁና ውሽዬ በጣም ነው የማመሰግነው። ያው ዩቲዩብም እየሄደ ነው፣ ምንም አይልም፣ እግዚአብሔር ይመስገን። 500 ገብቶልሻል። የኔ ፋሚሊ ደግሞ አምናቸዋለሁ 1000 ሞልቶ እንደሚያደርስ ዛሬ አምናቸዋለሁ። ሰብስክራይብ አድርጓት። በጣም ታዝናናለች። ክርስቶስን እንዲህ ካሜራ ላይ እንደምታዩት ናት። በአካልም ደግሞ እኛ ሴቶች እርስ በእርስ ካልተበረታታን መቼም ወደፊት አንመጣም ማለት ነው። እና ደግሞ አክብረሽኝ እኔን ብልሽ ራሱ ስለመጣሽ እኔ አመሰግናለሁ። እግዚአብሔር ያክብርልኝ እልሻለሁ። ቴንኪዩ። በሌላ ቪዲዮ ኢትዮጵያ ላይ ወይም ሌላ ቦታ ላይ እንገናኛለን። ፏ ብለን እኔ እሷ ቤት ሄጄ የእሷ ዩቱብ ላይ ፕሮሚስ ዩቱባን ደግሞ የመጀመሪያ ኮመንት ላይ አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጓ። እወዳችኋለሁ። ቴንክ ዩ ባይ።